ሁሉም ልጆች የሚወዱት ቅዳሴ ያለበት ክረምት ላይ የምንጾመው ጾም ምን ይባላል? ልጆች ዛሬ በሚኖረን የትምህርት ቆይታ ደግሞ ስለ ጾመ ፍልሰታ ባጭሩ እንነጋገራለን። የትም መሄድ አይቻልም። እስከ መጨረሻው ድረስ ተከታተሉ ጎበዞች። ሰላም ልጆች እንዴት አላችሁ? እኔ ዲያቆን በረከት ነኝ። የዩቲዩብ ቻናል ደግሞ ደቂቅ ቲዩብ ይባላል። ለልጆች መንፈሳዊና በጣም የሚያስገርሙ ታሪኮችን የምንማርበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ጀምሩ። እሺ ልጆች ስለ ጾመ ፍልሰታ እንማራለን ዛሬ። እንግዲህ በቤተክርስቲያናችን 7 አጽዋማት አሉ። ከነዛ አጽዋማት መካከል ዛሬ ስለ ጾመ ፍልሰታ ነው የምንማረው። ጾመ ፍልሰታ ምን ማለት ይመስላችኋል? ለምንድን ነው የምንጾመው? ምንድን ነው ምክንያቱ? ታውቃላችሁ? እስኪ የሚያውቅ ይንገረኝ። እሺ እኔ እነግራችኋለሁ። ጾመ ፍልሰታ የምንጾምበት ዋነኛው ምክንያት ምንድን ነው? የእመቤታችን የቅድስት ድንግል ማርያምን ስጋዋን እግዚአብሔር እንዲሰጣቸው ሐዋርያት የጾሙት ጾም ነው። ታሪኩ እንዴት መሰላችሁ? እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። እመቤታችን ቅድስት ድንግል ማርያም በዚህ ምድር አጠቃላይ 64 ዓመታትን ኖራለች። 64 ዓመታትን ከኖረች በኋላ ጥር 21 ቀን እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም አርፋለች፣ ወደ ዘላለማዊ ሕይወት ሄዳለች። ከዛም ሐዋርያት ስጋዋን የእመቤታችን የቅድስት ድንግል ማርያምን ስጋዋን ገንዘው ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ ሁሉ ጊዜ ክፋት ይወዳሉና ክፋት አያጣቸውምና ታውፋንያ የሚባል ሰው ልከው የእመቤታችን የቅድስት ድንግል ማርያም ስጋዋን ሊወስድ ሲል የእግዚአብሔር መልአክ ከሰማይ መጣና እጁን ቆረጠው። ልክ እጁን ሲቆርጠው የእመቤታችን የቅድስት ድንግል ማርያም ስጋ የተኛበት አልጋ ላይ እጁ ተንጠልጥሎ ቀረ። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ብድግ ብላ የተቆረጠ እጁን ገጥማለት ተመልሳ አርፋለች። ከዛስ እመቤታችን ቅድስት ድንግል ማርያምን እግዚአብሔር ምን አደረገ? ከዛ ነጥቆ ወስዷት በገነት በዕፀ ሕይወት ዛፍ ስር ስጋዋን አሳረፈው። ይህንን የሚያውቅ የነበረው ሐዋርያው ወንጌላዊው ቅዱስ ዮሐንስ ብቻ ነበር። ሌሎቹ ሐዋርያት ይህንን አያውቁም ነበረ። ከዛ እመቤታችን ቅድስት ድንግል ማርያም እንግዲህ እንዳልኳችሁ ጥር 21 አረፈች። ከዛም ሐዋርያት የእመቤታችን ቅድስት ድንግል ማርያም ስጋ ከነሱ ስለተሰወረ ጨንቋቸው ብዙ ጊዜ ጠበቁ፣ ግን አላገኙም። ከዛ ምን አደረጉ? እግዚአብሔር ያለችበትን ቦታ እንዲገልጥላቸው ከነሐሴ 1 ቀን ጀምረው ሲጾሙ ቆይተው ነሐሴ 14 ላይ እግዚአብሔር የእመቤታችን የቅድስት ድንግል ማርያም ስጋዋን ከሰማይ ለሐዋርያት ሰጣቸው። ከዛም አክብረው ገንዘው እየዘመሩ እልል እያሉ እመቤታችን ቅድስት ድንግል ማርያምን ነሐሴ 14 ቀበሯት። ከዛ እመቤታችን ቅድስት ድንግል ማርያም ነሐሴ 16 አረገች። ልክ ስታረግ ያን ጊዜ ሐዋርያት ወደ ሌላ ሀገር ሄደው ማስተማር መስበክ ሲፈልጉ አውሮፕላን አይጠቀሙም። የአውሮፕላን ትኬት ቆርጠው በአውሮፕላን ሄደው ምናምን አይደለም ያስተምሩ የነበረው። እየሄዱ ያስተምሩ የነበረው በምንድን ነው? ደመና ላይ ይወጡ ወደ ሌላ ሀገር አስተምረው ሲጨርሱ ደግሞ በደመና ይመለሱ ነበር። በዛ ነው ቶማስ ሐዋርያው ቶማስ ወደ ህንድ ሀገር ሊያስተምር ሄዶ ነበር። በደመና ላይ ተቀምጦ ሲመለስ እመቤታችን ቅድስት ድንግል ማርያምን ስታርቅ ያገኛታል። ከዛ በዚህ ጊዜ በጣም ተናደደና ሊወድቅ። ለምንድን ነው የተናደደው? ጌታችን ሞቶ ሲነሳም አላየም ነበረና አላመነም ነበረ። አሁንም እመቤታችን ቅድስት ድንግል ማርያም ለሐዋርያት ተገልጣላቸው፣ ለሱ ግን ሳትገለጥ ያረገች መስሎት ተናዶ ሊወድቅ ሲል ተው ልጄ ቶማስ ማንም አላየኝም፣ አንተ ብቻ ነው ያየኸኝ። እንዳየኸኝ እንዲያምኑ እንካ የተገነሱበትን ሰበን ይዘህላቸው ሂድ ብላ እመቤታችን ቅድስት ድንግል ማርያም ለቶማስ ሰጠችው። እሱም ይዞ መጣ። ከዛ ይዞ ከወረደ በኋላ መሬት ላይ ሐዋርያትን ወንድሞቼ የእመቤታችን ነገር እንዴት ሆነ ብሎ ጠየቃቸው። የእመቤታችን ነገርማ ጾመን እግዚአብሔር ስጋዋን ሰጥቶን ቀበርናት። አሁን ይኸው መቃብሯ እዛ አለ። እርግጠኛ ናችሁ አለች? አዎ ቀብረናታል። አይ እኔ ስታርግ አግኝቻታለሁ፣ ይኸው የተገነዘችበት ሰበን ብሎ አሳያቸው። ከዛስ ሐዋርያት ይህን ሲያዩ አዘኑ። ለምን እኛስ እመቤታችን ቅድስት ድንግል ማርያም ስታርግ አናያትም ወይ ብለው
ቀጣይ ዓመት ደግሞ ድጋሚ ከነሐሴ 1 እስከ ነሐሴ 16 ድረስ ድጋሚ እንደባለፈው ዓመት አድርገው ጾሞ ለቀሩት ሐዋርያት ደግሞ እመቤታችን ቅድስት ድንግል ማርያም ተገልጣላቸው እመቤታችን ቅድስት ድንግል ማርያም አድርጋለች ማለት ነው። እንግዲህ ጾመ ፍልሰታን የምንጾምበት ምክንያት ሐዋርያት የእመቤታችንን ሥጋ የተቀበሉበት ምክንያት ስለሆነ ልጆችዬ አሁን በዚህ በጾም ሰዓት ትምህርት የለም፣ ትምህርት ተዘግቷል፣ እረፍት ላይ ነን አብዛኞቻችን አይደለም። ስለዚህ ወደ ቤተክርስቲያን እየሄድን 16 ቀን ስለሆነች 16ቷን ቀን እያስቀደስን እየቆረብን ጾሙን ማሳለፍ ያስፈልጋል። እዛ ደግሞ ጸሎት እየጸለይን እየሰገድን እግዚአብሔር ደስ እንዲለው ይህንን ማድረግ ያስፈልጋል ማለት ነው። የጾሙን ጊዜ በደንብ መጾም አለብን። አንድ ጥያቄ ጠይቃችኋለሁ፣ ኮሜንት ላይ ትጽፉልኛላችሁ። መጀመሪያ ላይ ሲጀምር በቤተ ክርስቲያን 7 አጽዋማት አሉ ብያችኋለሁ አይደለ? አዎ፣ እነዛ 7 አጽዋማት እነማን ናቸው? ኮሜንት ላይ ጻፉልኝ ጎበዞች። በቀጣይ በሌላ ቪዲዮ እንገናኛለን። የዛሬ ስለነበረኝ ጊዜ አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። አሜን።